ያው አጠቃላይ ለወጣት የሚነገረው ሁሉ ለሁላችንም ይሰራል። ነገር ግን በጥቅሉ አንደኛ ወጣቱን በአንድ የሚያሰባስቡ የተፈጠረበትን ዓላማ ወደ ዱንያ የመጣበትን የሚያስተምሩ አንድነቱን ጠብቀው ለዲኑ ምን መስራት አለበት የሚሉ ኡስታዞችና ዳዒዎች እነሱ ናቸው ሊሰሩ የሚገባቸው። እናንተን ወጣት የማሰባሰቡ ስራ የዳዒዎች ስራ ነው፣ የኡስታዞች ስራ ነው። እናንተም ጥሪው ሲደርሳችሁ እሺ ብላችሁ መምጣት አለባችሁ። ዛሬ 11 ሰዓት ላይ አርሴናል ኳስ አለው ከተባለ ገና አስር እንደተሰገደ ነው ቀድሞ ሰው የሚሰለፈው ነው አይደለም? ሳንጠራ ነው የምንሄደው። ኳሱ የሚጀምረው 11 ሰዓት ነው። እኛ ግን የምንገባው ስንት ሰዓት ነው? 10 ሰዓት ተኩል ላይ ነው። ገና ግማሽ ሰዓት አስቀድመን ሳንጠራ ተመልከቱ። ምን ልታረግ ነው አስቀድመ የምትሄደው? አወለ ሰፍ እንዴት ያመልጠኛል እያለ ነው። የመስጂዱ አወለ ሰፍ ድሮ የነበረ ወደ ዲኤስቲቪ ቤት ሄዷል። ኳሱ አልተጀመረም፣ ፊሽካው አልተነፋም። ምን ትሰራለህ ያውሉ ሲባል ሙራጃ እናረጋለና ባለፈው ሳምንት በማን ሜዳ ነው ነጥቡ ስንት ገብቷል፣ ማን ጉዳት ተሰልፏል፣ ማን በጉዳት ይቀራል፣ እያንዳንዱን ነገር ከጎን ደግሞ ፈትዋ የሚሰጡ ያው ሙሐዲሶች ስላሉ እነሱ እየተጠየቁ ኳሱ እስክትደርስ ድረስ መጨናነቅ አይቀርም። እንደምንም ኳሱ ይጀመራል፣ ማእሙመን ብለን እንከተላለን። 90 ደቂቃ ምንም ሳይመስለን ይባክናል። ባልታሰበ መልኩ አይደለም እንዴ? ኳሱን ራሱ በኢኽላስ አይደለም እንዴ የምንከተለው? በኢኽላስ ከመከተላችን የተነሳ ሜዳ ውስጥ ገብተን አስተያየት እንሰጣለን። 9 ቁጥሩ በቀኝ በኩል ኳሷን ይዞ ሲሄድ አንተ ውስጥ ሰምተህ በላይ በኩል ለ10 አቀብለው አትመለከትም እንዴ? ሸፋፋ ትላለህ። አይሰማህም እኮ ግን አንተ የለህማ ውስጥ ገብተሃል በስሜት። ይሄ ነው እንግዲህ ለኳስ የምናባክነው። ለዲን የተጠራን ጊዜስ እሺ ኑ ዳዕዋ አለ ስንባል ከዚህ በፊት ከተወሰኑ ዓመታት በፊት ሼኽ ወጀሌም ሆነ ሌሎች መሳጅዶች ወርሃዊ ፕሮግራም አለ ሲባል መጀመሪያ መስጊዶች ምን እንደሚሆኑ ይታወቅ ነበር። አሁን ላይ የት ሄደ? ወደ ሶሻል ሚዲያ ወደ መሳሰሉት ነገር ወደ አልባሌ ወደ ኳስ ግጥሚያዎች ሄዷል። ለዲናችን የምንሰጠው ከነሱ የተሻለ ከሆነ እንዲህ አይነት ነገሮች ለአኺራችን ስንቅ ናቸውና እባካችሁ ወጣቶች በተለይ ይሄን ወጣትነት አላህና መልእክተኛው ይፈልጉታል። ነገ በአርሽ ጥላ ስር ይሆናሉ ከተባሉት አንዱ ወጣቶች ምን ካደረጉ ነው? ወሻቡን ነሸአ ፊ ዒባደቲላህ ባልባሌ ቦታ ወጣትነቱን የፈጀ ሳይሆን አላህን በመገዛት ያን ወጣትነቱን ያሳለፈ ስለተባለ ይሄን ወጣትነታችሁን ለዲን ተጠቀሙበት። በአንድ የሚያሰልፋችሁ ኡስታዝ ጋር ሆናችሁ ዲንን እየተማራችሁ ከናንተ የሚፈለገውን ነገር ለዲን መስዋዕትነት እየከፈላችሁ ለአኺራ ስንቅ አድርጉበት። ሌላው ትርፍ ነገር ነው። ሆነም አልሆነ ምንም ፋይዳ የለውም። አንተ የደገፈው ቡድን ስላሸነፈ ደስታ የግማሽ ሰዓት ነው፣ ይረሳል። የተሸነፈ ጊዜ ግን ተበሳጭተህ ትወጣለህ። ወያላ ተብለህ ትሰደባለህ። እራት አልበላም ብለህ ተናደህ ትተኛለህ። እነሱ ግን ከዛ ደውለው አብሽር ይለዋል። ተዓዚያ አለው። መፈጠርህንም አያውቁ። አንተ ነህ ከዚህ ሆነ ስለነሱ ወላእና በራእ የምትለው ምንነትን ለማያውቅ ለአንድ ለተጫዋች ለ7 ቁጥር ወይ ለ9 ቁጥር ብለህ ከወንድም ጋር ትደባደባለህ። እሱን ለምን ይነካብኛል ተብሎ ለዲን ጉዳይስ የት ሄደ ይሄ ስሜታችን? ስለዚህ ሁሉም ራሱን ይጠይቅ። እውነት እኔ ለነዚህ ለስሜቶች ለሶሻል ሚዲያ የማባክነውን ጊዜ ለዲንስ በተጠራው ጊዜ ዝግጁ ነኝ ወይ? ካልሆንኩ ምንድነው የከለከለኝ? አምኛለሁ ወይስ አላመንኩም? ሁሉም ራሱን ይጠይቅ። ወጣቱ በአንድ ሊሰባሰብ ከመስጂድ ሊጠፋ አይገባም። አኺረት ዘማን ላይ ነው ያለነው። የተለያዩ ፈተናዎች በየአቅጣጫው በየጊዜው በተለያየ መልክ እየመጡብን ነው ያለው። ከዛ ፈተና ሊያወጣን የሚችለው ደግሞ ምንድነው? ቁርአንና ሱናን መያዝ ነው። አሊ ኢብኑ አቢ ጣሊብ እንደተናገሩ ኢነሃ ሰተኩኑ ፊተኑን ብለው መልእክተኛው ሲናገሩ ቁልቱ ፈመል መኽረጁ ሚንሃ ምንድነው መውጫ መንገዱ ብዬ ስጠይቅ ቃለ ኪታቡላህ አሉ። ስለዚህ የአላህን መጽሐፍ መያዝ ዲንን መከተል ዋናው ሰበብ ነውና ወደ ዲን እንመለስ፣ እኔንም እናንተንም ጨምሮ ነው።